ሌላኛው ቢሊቭስ ሌላኛው ፕሪንሲፕልስ ሁለተኛው አንድ ሰው ሆን ብሎ ኤክስን ወይም ዋይን ክሮሞሶም በሴክሹዋል ኢንተርኮርስ ጊዜ በመላክ ወይ ሴት ወይም ወንድ ይወልዳል ወይ ምንለው ሁለተኛው ፕሪንሲፕል እንግዲህ ታይሚንግ ነው ታይሚንግ ኦፍ ሴክስ ኦ ታይሚንግ ኦፍ ፈርቲላይዜሽን የሚባል ነው ዋይ ብሪንግ ስፐርም ብዙ ጊዜ ዋይ ፕሪንሲፕሉ ወይም ባህሪው ዋይ የሚባለው ክሮሞሶም which is small and lighter በጣም ትንሽ ነው ቀላል ነው እንቅስቃሴው ደግሞ ፈጣን ነው ማለት swim faster fast swimmer ነው በጣም ይዋኛል በፍጥነት ነው የሚጓዘው ነገር ግን ስትሬንግዝ የለውም ዱሬሽኑም ደግሞ ከኤክስ ጋር ስናወዳድረው ዋይ ክሮሞሶም ደካማ ነው ቶሎ ይሞታል ማለት ነው ዳይሶነርስ ራይት ዳይሶነርስ ግን ኤክስ ክሮሞሶም ስናይ ኤክስ ቤሪንግ ስፐርም ወይም ኤክስን የተሸከመው ስፐርም ላርጀር ነው ሳይዙ ኮምፓራቲቭሊ ዋይ ጋር ስናወዳድረው በጣም ላርጅ ነው ሄቪየር ነው አስዌል ሄቪየር ነው ከበድ ያለ ነው ጉዞ ደግሞ የፈጠነ አይደለም ማለት ነው ስሎወር ስዊመር ነው ስሎ ስዊመር ኦር ስዊም ስሎወር ነው ነገር ግን ሰርቫይቭ ሎንገር ላይፉ ትንሽ ከዋይ ክሮሞሶም ረጅም ቆይታ አለው ማለት ነው ሶ ይሄን ሁለቱም ክሮሞሶም ባህሪ ካወቅን ኤክስ እና ዋይ ካወቅን ሶ እንግዲህ ሴክስ የሚደረግበት ታይም ወይም ደግሞ ግንኙነት የሚደረግበት ታይም ኒርሊ ኦቭዩሌሽን ከሆነ ኤግዛክትሊ ታይሙን አውቀው ኦቭዩሌሽን ታይም ላይ ከሆነ ኤግዛክት ሆት ስፖት ታይም ላይ ከሆነ ግንኙነት የተፈጠረው እንግዲህ በስፐርም በሚያደርጉት ጉዞ ዋይ ስፐርምን የተሸከመው ወይም ዋይ ክሮሞሶም የተሸከመው ስፐርም ወይም ሴሚናል ፍሉድ በፍጥነት ስለሚሄድ ቶሎ ደርሶ እንቁላሉን የመስበር እድል አለው ማለት ነው በጣም ስለሚፈጥን ይሄኛው ደግሞ ኢሌር ስለሆነ ዋይ ክሮሞሶም ኤክስ ክሮሞሶም ደግሞ ቀስ ብሎ ስለሚጓዝ ይቀደማል ያው ፈርቲላይዝ የሚያደርገው ዋይ ክሮሞሶም ይሆናል ማለት ነው በሌላ በኩል ደግሞ ታይሙ ኦቭዩሌሽን ላይ ካልደረሰ ወይም ገና ከሆነ ኤክስም ዋይም ይሄዳሉ ነገር ግን ሴትየዋ ዝግጁ እስከምትሆን ኦቭዩሌሽን ታይም እስከሚደርስ ድረስ ዋይ ክሮሞሶም ይሞታል ማለት ነው ቶሎ ይሞታል እድሜው አጭር ነው ኤክስ ክሮሞሶም ግን ይቆይና እንቁላሉ ኤጉ ኦቭዩሌሽን ታይም እስከሚደርስ ድረስ 2 ቀን እስከ 72 ሰዓት ድረስ ቆይቶ ፈርቲላይዝ የማድረግ እድል አለው ማለት ነው ሶ እዚህ ጋር ምንድነው የምናደርገው